ለአንድ አፍታ ቆም ብለን ራሳችንን በግልጽ እንጠይቅ። ሁላችንም ማለት ይቻላል ዕድሜ ልካችንን ስንዋሽ ነው የኖርነው። በጭንቅላታችን ውስጥ የተከተተው ትርክት አንድ ነው። በደንብ ተማር፣ ጥሩ ውጤት አምጣ፣ ጥሩ ሥራ ያዝ፣ ገንዘብህን ቆጥብ፣ ከሰው አትጣላ፣ ያኔ አንድ ቀን ትሳካለህ የሚል። ይህ በወላጆቻችን በትምህርት ቤትና በህብረተሰቡ የተጋባብን የድህነት ቫይረስ ነው። ግን እስቲ ዙሪያህን ተመልከት። ሰዎች ከመቼውም ጊዜ በላይ ሌት ተቀን ይለፋሉ፣ ግን አሁንም መጨረሻቸው ድህነት ነው። ለምን? ምክንያቱም በእውነተኛ ሀብታምና በድሃ መካከል ያለው ልዩነት የምታገኘው የገንዘብ መጠን ሳይሆን ሳታውቀው የባንክ አካውንትህን እያሟጠጡ ያሉት የማይታዩት ልምዶችህ ናቸው። ዛሬ ነገሮችን አናለሰልስም። በድሃና በሀብታም ያስተሳሰብ ልምዶች መካከል ያለውን መራራ እውነት እንጋፍቃለን። አንዳንዶቹ ነጥቦች እንደሚጎረብጡ አውቃለሁ፣ ምክንያቱም ራስህን ታገኝባቸዋለህ። ግን ያ ህመም የነፃነትህ መጀመሪያ ነው። ክፍል 1: ሀብታም የመምሰል ወጥመድ። በመንገድ ላይ ስትሄድ ወዲያውኑ የምታየው ትልቁ ልዩነት ምንድን ነው? ድሃ ሰዎች ሀብታም ለመምሰል ገንዘብ ያጠፋሉ። ሀብታሞች ግን ሀብታም ለመሆን ገንዘብ ያፈሳሉ። ይህ በኢትዮጵያ ማህበረሰብ ውስጥ በሰፊው የሚታይ በሽታ ነው። ገና ኪሳችን ውስጥ 10 ሺህ ብር ሲገባ 20 ሺህ ብር የሚያወጣ ጫማ ለማድረግ የምንሮጠው ለምንድን ነው? መልሱ ቀላል ነው። የሰዎችን አድናቆት ለመግዛት ስለምንፈልግ። እስቲ አስበው፣ የቅርብ ጊዜውን አይፎን ወይም ታዋቂ ብራንድ ልብሶችን በብድር ወይም ባለህ የመጨረሻ ሳንቲም የምትገዛው ሰዎች ተሳክቶለታል እንዲሉህ ከሆነ ገና ሳትጀምር ተሸንፈሃል። ይህ ኢንቨስትመንት አይደለም። ይህ ለገዛ ራስህ ኢጎ የምትከፍለው ቤዛ ነው። እውነተኛ ሀብታሞች አንተ ስለ ሀብታቸው ማወቅህ ወይም አለማወቅህ ቅንጣት ታህል አያሳስባቸውም። እነሱ የሚያስቡት ስለ ኔት ወርት ወይም ጠቅላላ ሀብት እንጂ ስለ ሶሻል ክሬዲት ወይም የሰዎች አድናቆት አይደለም። በባንክ አካውንታቸው ውስጥ በሚሊየን የሚቆጠር ብር ኖሯቸው የቆየች ቶዮታ መንዳትን ይመርጣሉ፣ ከዜሮ ባንክ አካውንት ጋር በየወሩ ከፍተኛ የብድር ክፍያ ያለበትን ዘመናዊ መኪና መንዳትን። ሀብት ማለት የማይታየው ክፍል ነው፣ አልፈልግም የማለት ነፃነት። ድህነት ግን ብዙውን ጊዜ የሚታየው ነው፣ በዕዳ የተገነባ የውሸት ድምቀት። ዛሬ የምትገዛው ዕቃ ነገ ዋጋው የሚቀንስ ከሆነ እና ከኪስህ ገንዘብ የሚያወጣ ከሆነ አንተ ንብረት ሳይሆን ዕዳ ነው የገዛኸው። ክፍል 2: ተጠቃሚነት ውስጥ አምራችነት። ኮንሰምፕሽን ቨርሰስ ፕሮዳክሽን። እረፍት ቀንህን እንዴት ነው የምታሳልፈው? ይህ ጥያቄ ለወደፊት ሀብትህ ወሳኝ ነው። አብዛኛው ሰው የእረፍት ቀኑን የሚያሳልፈው የገበያ መተግበሪያዎችን እያገላበጥክ፣ ምግብ በዲሊቨሪ እያዘዝክ እና ፊልም እያየህ ነው። ይህ ተጠቃሚነት ይባላል። አንተ ለሌላ ሰው ሀብት እንደ ነዳል እያገለገልክ ነው። ፌስቡክ ላይ ስትቀመጥ ለዙከርበርግ ገንዘብ እየሰራህለት ነው። ኔትፍሊክስ ስታይ ለባለጌቶቹ ሀብት እየጨመርክላቸው ነው። የሀብታሞች ልምድ በአምራችነት ላይ የተገነባ ነው። ዩቲዩብ ቪዲዮዎችን ለመዝናኛ ብቻ ከማየት ይልቅ አዲስ ክህሎት ለመማር ይጠቀሙበታል። ለምሳሌ እንዴት አክሲዮን ይገዛል ወይም እንዴት ዲጂታል ማርኬቲንግ ይሰራበታል ብለው ይጠይቃሉ። ዕቃዎችን ከመግዛት ይልቅ ያንን ዕቃ ያመረተውን ኮምፓኒ አይተው የዚህ ኮምፓኒ አክሲዮን መግዛት አለብኝ ብለው ይጠይቃሉ። የድሃ አስተሳሰብ ሁል ጊዜ ዋጋው ስንት ነው ብለው ይጠይቃል። የሀብታም አስተሳሰብ ግን ከዚህ ምን ትርፍ አገኛለሁ ይላል። ሕይወትህን ለመቀየር ከፈለግ ተራ ሽማች መሆንህን አቁመህ አምራች መሆን አለብህ። የሆነ ነገር ፍጠር፣ ግንባ፣ ለሰዎች ችግር መፍትሄ አምጣ። ዓለም ለተጠቃሚዎች ሳይሆን ለአምራቾች ነው የምትከፍለው። አንተ የትኛው ነህ? ክፍል 3: ተበዳይነት ውስጥ ባለነትነት። ኤክስትሪም ኦውነርሺፕ። እዚህ ጋር ነገሩ ይከብዳል። አንዱ የትልቁ የድሃ ልምድ ሁል ጊዜ ጥፋተኛ መፈለግ ነው። ኑሮ ተወዷል፣ አለቃዬ ጨካኝ ነው፣ መንግሥት አልረዳኝም፣ ቤተሰቦቼ ድሃ ስለሆኑ ነው የሚሉ ሰበቦች ጥቂት እውነት ቢኖሯቸውም ጥፋቱን ወደ ሌላ ሰው በገፋህ ቁጥር ጉልበትህን አሳልፈህ እየሰጠህ ነው። ምክንያቱም ጥፋቱ ለሌላ ሰው ከሆነ መፍትሄውም ያለው ሌላ ሰው ጋር ነው ማለት ነው። ይህ ደግሞ አንተን አቅም ቢስ ያደርግሃል። ሀብታሞች የሚመሩት በፍጹም ባለነትነት መርህ ነው። ድሃ ከሆንክ አንተ ችግር ነህ፣ መፍትሄውም ያለው አንተ ጋር ነው። ኢኮኖሚው መበላሸቱ አንተ ችግር ባይሆንም ምላሽ የመስጠት ኃላፊነት ግን ያንተ ነው።
ኃላፊነቱን ስትወስድ መፍትሄ መፈለግን ስልጣኑን ትይዛለህ። ሀብታሞች ለደሞዝ ጭማሬ ወይም ከመንግስት ተአምር አይጠብቁም። ለገበያው በጣም አስፈላጊ ከመሆናቸው ተነስቶ ገበያው ከፍ ያለ ክፍያ እንዲከፍላቸው ያስገድዳል። ሰበብ አቅራቢ ሳይሆን መፍትሄ አምጪ ይሁን። ስኬታማ ሰዎች ለምን አልተሳካም ብለው አያለቅሱም፣ እንዴት እንዲሳካ አድርገዋለሁ ብለው ይተጋሉ። ክፍል 4 ደሞዝ ውስጥ ሀብት። እዚህ ጋር ነው መካከለኛው መደብ የሚሳሳተው። ብቸኛው የገቢ ምንጭህ ደሞዝ ከሆነ ከአንድ መጥፎ አጋጣሚ በኋላ ሕይወትህ ይናጋል። ይህ ሕይወት ሳይሆን አደገኛ ቁማር ነው። ደሞዝ የሚሰጥህ ሌላ ሰው ነው። ያ ሰው ሥራህን ዛሬ ቢያቆም አንተም ኑሮህ ዛሬ ይቆማል። ይህ ማለት አንተ በገመድ ላይ እንደምትራወጥ ሰው ነህ። ሀብታሞች የሚያውቁት ነገር ቢኖር በለፋህ ቁጥር ብቻ ሀብታም አትሆንም። ወደ ሀብት የሚወስደውን መንገድ መግዛት አለብህ። ንቁ ገቢህን ደሞዝህን ወስደህ ወዲያውኑ ወደ ተገቢ ሀብት ፓሲቭ አሴትስ ትቀይረዋለህ። ለምሳሌ አክሲዮን፣ የሚከራይ ቤት ወይም የራስህ ቢዝነስ። እነሱ ለገንዘብ አይሰሩም። ገንዘባቸው እንደ ሰራተኛ በቀን 24 ሰዓት በሳምንት 7 ቀን ሳይተኛ እና እረፍት ሳይጠይቅ እንዲሰራ ያደርጉታል። ግብህ መሆን ያለበት ላብህ ሳይሆን ኢንቨስትመንትህ ወጪህን እንዲሸፍን ማድረግ ነው። ገንዘብህ እንቅልፍ አይወስደውም፣ በበዓል ቀን አይታመምም፣ ድካም አይሰማውም። ይህንን ሰራተኛ በአግባቡ ተጠቀምበት። ክፍል 5 የጊዜ አጠቃቀምና ኢንቨስትመንት። ጊዜ ለሁሉም ሰው እኩል ተሰጥቷል። ቢል ጌትስም ቢሆን አንተም በቀን 24 ሰዓት ነው ያላችሁ። ልዩነቱ ግን በዚያ 24 ሰዓት ውስጥ በምትሰሩት ሥራ ነው። ድሃ ሰዎች ጊዜያቸውን በገንዘብ ይሸጣሉ፣ ታይም ፎር መኒ። ሀብታሞች ግን ጊዜያቸውን ሀብት ለመገንቢያ ይጠቀሙበታል፣ ታይም ፎር አሴትስ። አንድ ሰራተኛ በቀን 8 ሰዓት ሰርቶ ክፍያ ያገኛል። ሥራውን ካቆመ ገቢው ይቆማል። አንድ ሀብታም ግን ለ6 ወር ደክሞ አንድ ቢዝነስ ይፈጥራል። ከዚያ በኋላ ያ ቢዝነስ ለቀጣይ 10 ዓመታት ገቢ ያመጣለታል። አስተሳሰብህን መቀየር አለብህ። ጊዜህን እንደ ወጪ ሳይሆን እንደ ኢንቨስትመንት ተመልክተው። ዛሬ የምታነበው መጽሐፍ፣ ዛሬ የምትማረው አዲስ ሙያ፣ ዛሬ የምታደርገው ጥቃቅን ኢንቨስትመንት ከ5 ዓመት በኋላ የትልቅ ለውጥ ምንጭ ይሆናል። በትናንሽ ድርጊቶች ውስጥ ያለውን የኮምፓውንድ ኢንትረስት ኃይል ተረዳ። በቀን 1% 1% ራስህን ብታሻሽል በዓመት ውስጥ ከነበርክበት በ37 እጥፍ ትሻሻላለህ። ክፍል 6 ሰራተኛ የመሆን አስተሳሰብን መስበር። ትምህርት ቤት የተሰራው ጥሩ ሰራተኛ ለማምረት እንጂ ባለሀብት ለማምረት አይደለም። ትዕዛዝ እንድንቀበል፣ ሰዓት እንድናከብር እና የተሰጠንን ብቻ እንድንሰራ ተሰልጥነናል። ይህ ደግሞ የፈጠራ ችሎታችንን ይገድላል። ሀብታም ለመሆን ከፈለግክ ይህንን ሰንሰለት መስበር አለብህ። ሥራህን አትጥለው፣ ነገር ግን ሥራህን ለወደፊት ግብህ እንደ መሸጋገሪያ ድልድይ ተጠቀመው። ደሞዝህ የሕልምህ መጨረሻ ሳይሆን ለኢንቨስትመንትህ መነሻ ካፒታል መሆን አለበት። ከአለቃህ ይልቅ ለገበያው ታማኝ ሁን። ገበያው ዋጋ የሚሰጠው ለችግር መፍትሄ ሰጪዎች ነው። አንተ በአካባቢህ ያለን አንድ ችግር ፈተህ ለሰዎች ብታቀርብ ገንዘብ ወደ አንተ መፈሰሱ አይቀሬ ነው። አሁን በኮሜንት ስር ንገረን። ከዛሬ ጀምሮ የምታስወግደው አንዱ መጥፎ ልምድ ምንድን ነው? ያለ ምክንያት ገንዘብ ማውጣት ነው ወይስ ሰበብ መደረር ነው ወይስ ጊዜን በከንቱ ማጥፋት ነው? እርስ በርሳችን እንተራረም፣ እንጋገዝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ማንበብህን፣ መማርህንና ማደግህን አታቋርጥ። ሕይወት ለአሸናፊዎች ብቻ ነው የምታደላው። ፒስ